ብሔረሰብ ማለት የራሱ ተመሳሳይ ያኗኗር ዘይቤ ያለው የራሱ ባህል ያለው የራሱ ቋንቋ ያለው የመሬት አቀማመጥ ተመሳሳይ የሆነ እነዚህን ዝርዝሮች ያካትታል። በዚህ መሰረት የወለኔ ብሔረሰብ ነው አይደለም የሚለው ስናነሳ የወለኔ ብሔረሰብ ነው እነዚህን ያጠቃልላል። ሁሉንም መስፈርቶች ያጠቃልላል። ኖርማሊ አሁን የወለኔ ቶፖግራፊውን ስናስበው 54.5 ኪሎ ሜትር ስኩዌር ወይም 54500 ሄክታር መሬት ላይ በምስራቅ ቀደም እሳቸው እንዳሉት ሶዶና ሰዲን ሶዶን የሚያዋስን በምዕራብ ደግሞ ቀቤናን በደቡብ ሙሁር የሚባል ከጉራጌ አንድ ወረዳ ስለሆነ ማለት ነው። በእነዚህም ደግሞ በሰሜን ኦሮሚያ የሚያካልል አንድ ቶፖግራፊው አንድ የሆነ ወለንኛ የሚባል ቋንቋ ያለው እንደዚሁም ደግሞ የራሱ ህገ መንግስት የጎርደነ ሴራ ወይም ኡቅጠት የሚል ባለ 6 ህግ ድንጋጌዎች ያሉት የራሱ ያኗኗር ህገ መንግስት ያለው ብሔረሰብ ነው። ይሄንን ነው እያልን ያለ ነው። እኔ አንዱም የራሱ ያለው ለምሳሌ ከቋንቋ አንፃር አንዱም የወለኔ ሙጀለድ አዘጋጅ እኔ ነኝ። የወለኔ ቋንቋ ዲክሽነሪ በድርሰት ስራ ላይ የራሱ ስነ ጽሁፍ አንዱ ቋንቋ በቅርብ ሙጀለድ በሚል ያዘጋጀሁት የወለንኛ ቋንቋ ባለ 25000 ቃላት ያዘጋጀሁት እኔም ስለሆንኩ ማለት ነው። እንደዚህም ደግሞ በባህሉ እየሰራ ያለሁት የባህል ቡድን አለ። የራሱ አለባበስ የራሱ የሰርግ የለቅሶ ያለው ነው።